መዝሙር 103 ቁጥር 1 እንዲሁም መዝሙር 104ም ተመሳሳይ የሆነ ጅማሬና መጨረሻ ላይ ዘማሪው ሲጀምር ነፍሴ ሆይ እግዚአብሔርን ባርኪ ይልና ይከፍታል። ሲዘጋም ነፍሴ ሆይ እግዚአብሔርን ባርኪ ብሎ ነው የሚዘጋው። ብፁዕ አባታችን አቡነ ተስፋ ሥላሴ፣ ክቡራን ካህናት፣ ቆሞሶች፣ ደናግል፣ ሲስተሮች፣ የተከበራችሁ ምእመናን አባቶች፣ እናቶች፣ ወጣቶች፣ አዳጊያን፣ የዕለቱ ባለቤት የሆናችሁ የፊሶን መዘምራን እንኳን ለዚህ ዕለት እግዚአብሔር በሰላምና በጤና በፍጹም ጥበቃው አደረሳችሁ። እንኳን ሰላም አገኛችሁ። እንኳን እግዚአብሔር አደረሳችሁ እላለሁ። ጭብጨባ እንደቀድሞ አልሆነም። ክብር የሚገባው እግዚአብሔር ነው። አሁን እንደዚህ አይነት ባለ ሁኔታ ላይ አሁን ሰው ብዙ ጊዜ ሊነገር አይገባም። መነገር ያለበት አንድ ነው። መወራት ያለበት መዘመር፣ መሰበክም ያለበት መደነቅም ካለበት አንዱ ብቻ ነው። እሱ ክብር ይገባዋል፣ ምስጋና ይገባዋል፣ አምልኮ ይገባዋል። ለዘላለም አሁንም ለሱ ይሁን። የዛሬ ርዕሳችን መሪ ቃሉን ነው የሚሆነው። መሪ ቃላችን ምን ይላል? እስቲ ጉባኤ ሁሉ አንድ ላይ ይበል። እንደገና አንድ ላይ ነፍሴ ሆይ እግዚአብሔርን ባርኪ። መዝሙር 103 ቁጥር 1 እንዲሁም መዝሙር 104ም ተመሳሳይ የሆነ ጅማሬና መጨረሻ ላይ ዘማሪው ሲጀምር ነፍሴ ሆይ እግዚአብሔርን ባርኪ ይልና ይከፍታል። ሲዘጋም ነፍሴ ሆይ እግዚአብሔርን ባርኪ ብሎ ነው የሚዘጋው። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን፣ ምስጋናውም ሁሉ አትርሺ። ምስጋናውን ሁሉ አትርሺ፣ ያደረገልሽን አትርሺ ይላል። ተመሳሳይ መዝሙር 104ን እንደዚሁ ስታዩት ነፍሴ ሆይ እግዚአብሔርን ባርኪ፣ አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ፣ ክብርንና ግርማን ለብሰ ብርሃንን እንደ ልብስ ለብሰ ትኖራለህ። እግዚአብሔር ይመስገን። ለምን እንደሚባርክ ዳዊት ስለዚህ ነገር ሲናገር ነው። እስቲ እንዲህ እንድንማር እንደ ቅዱስ አባታችን እንደ ዳዊት እኛም ለነፍሳችን እንድንናገር ዘንድ ይሄ እንዲሆንልን የዛሬ ቃል እንደ ልማድ ሰምተን እንዳንሄድ፣ በሰማነው ቃል ተደንቀንም እንዳይቀርብን፣ በሰማነው ቃል ፍጹም እግዚአብሔር እንዲገናኘንና ታሪካችን እንዲለወጥ ጥቂት እንጸልይ፣ እግዚአብሔርን እንለምን። እግዚአብሔር ሆይ ብዙ ምነግራችሁ ነገር ግን አለኝ፣ አሁን ግን ሸክም ይሆንባችኋል ተብሎ እንደተጻፈ
እሱ በመጣ ጊዜ እሱ ወደ እውነት ሁሉ ይመራችኋል፣ ይኔ ነገርኳችሁንም ሁሉ ያስረዳችኋል ተብሎ እንደተጻፈ አቤቱ ጻድቅ አምላክ ሆይ መንፈስ ቅዱስ ሆይ አስተምረን። ሰዎች ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተነገረው ቃል እግዚአብሔር ሆይ ካንተ መማር እንዲሆንልን ካንተ የተማሩ ጥበበኞች ካንተ የተማሩ ሕይወታቸው ታሪካቸው ሁሉ እንደሚለወጥ ከነስማችን ታሪካችን እንዲለወጥ በቃልህ አስተምረን። የምንሰማው ቃል እንዳይወሰድብን በምንሰማው ቃል ሕይወታችን ላንተ የተለየ እንዲሆን መንፈስ ቅዱስ ሆይ እንድታስተምረን ብለን በጌታ በኢየሱስ ክርስቶስ እንለምናለን። ነፍሴ ሆይ ብሎ ለነፍሱ ሲናገር ዳዊት ምን ማለት ፈልጎ እንደሆነ እሱን በመጀመሪያ እናያለን። ቀጥሎም ቅዱስ ዳዊት እግዚአብሔርን ባርኪ ሲል እግዚአብሔርን መባረክ ምን ማለት እንደሆነ ከዚህ የቃል ሐሳብ ጥቂት መንፈስ ቅዱስ ሲረዳን እንማራለን። በመጨረሻም ለምን ቅዱስ ዳዊት ነፍሴ ሆይ እግዚአብሔርን ባርኪ እንዳለ ምክንያቱ ምን እንደሆነ ይሄንን ደግሞ አይተን እኛም እንደ ቅዱስ ዳዊት ከነፍሳችን ጋራ መነጋገርና እግዚአብሔርን ነፍሳችን እንድትባርክ እንድንለማመድ ጋብዛችኋል። ዘማሪው ነፍሴ ሆይ ሲል ሁለንተናውን ውስጣዊ ማንነቱን ነፍስ አጠቃላይ ማንነትን ስለሚገልጥ በሙሉ ልብ በሙሉ ኃይል በሙሉ ነፍስ በሙሉ ፍቃድ ውስጣችን ባለ ማንነት ሙሉ ማለቱ ነው። ውስጣችን ባለ ስብዕና በሙሉ ማለቱ ነው። ነፍስ ሁለንተናን ስለሚገልጥ ነፍስ ማንነትን አጠቃላይ የሚይዝ ስለሆነ ያለ ነፍስ ሰው ሕይወት ስለሌለው ሁለንተናውን ሲጠቀልል ነፍሴ አለ። ነፍስ ሁለንተናን ማንነትን የአንድን ሰው አጠቃላይ ሁለንተናን የሚጠቀልል ስለሆነ የራስን እስትንፋስ ጭምር ስለሚጨምር ስለዚህ ነው ነፍሴ ብሎ ቅዱስ ዳዊት እግዚአብሔርን እንድትባርክ ስለ ነፍሱ የሚናገር። ይሄ ብቻ አይደለም፣ አጥንቶቼም የተቀደሰ ስሙን ይላል። ሰው በማንነቱ ውስጥ የጠነከረና ብርቱ አካል ቢኖረው አጥንት ነው። ስለዚህ ጉልበቱ ሁሉ እግዚአብሔርን እንዲባርክ ቅዱስ ዳዊት ስለዚህ ደግሞ አጥንቶቹም ጭምር ጌታን እንዲባርኩ ይህንን ይናገራል። ስለዚህ ዘማሪው የሚያወራው ለራሱ ነው። ደግሞም ከሱ ጋር ሌሎችም የሚተባበሩ እሱ እንደሚያደርግ ፍጹም ተረድተው እግዚአብሔርን እንዲባርኩ ይህንን ያሳስባል። ለእግዚአብሔር ሕዝብ ሁሉ እግዚአብሔርን ባርኩ፣ በሙሉ ልብ እግዚአብሔርን ስለ መልካምነቱ፣ ስለ ፍቅሩ፣ ስለ ባህሪው፣ ስለ ማንነቱ፣ ስለ ምሕረቱና ስለ አዳኝነቱ እግዚአብሔርን ሲባርክ እናያለን። ስለ አዳኝነቱ ስለ ባህሪው እግዚአብሔርን ሲባርክ እናያለን። ስለዚህ
ነፍስ ሁለንተናን የሚጠቀልል እንደሆነ ነግሬያችኋለሁ። አሁን ግን እግዚአብሔርን መባረክ ምንድነው? እግዚአብሔርን መባረክ እንግዲህ ዝም ብሎ ሌጣ ቃሉ ሲታይ መባረክ መቀደስ ነው የሚያሳየው። ግን እግዚአብሔርን መባረክ አምልኮን መስጠት፣ ላደረገው ነገር የሚገባውን ምስጋና፣ እግዚአብሔር ስራው ግሩም መሆኑን ለእግዚአብሔር ስራ ዕውቅና መስጠት፣ ያደረገው እሱ እንደሆነ ዕውቅና ለእግዚአብሔር መስጠት፣ ምስጋናን ለእግዚአብሔር ማቅረብን ይጨምራል። ስለ ስራው፣ ስለ ፍቅሩ እናም ስለ ባህሪው እግዚአብሔርን መባረክ፣ ለእግዚአብሔር ክብርን መስጠት ነው መባረክ። እግዚአብሔርን ማመስገን ነው መባረክ። ለእግዚአብሔር በዓል ማድረግ፣ ትልቅ በዓል ለእግዚአብሔር ማድረግ፣ እግዚአብሔር ባደረገው ነገር ሁሉ ደስ መሰኘት፣ ለእግዚአብሔር በእግዚአብሔር ነገር ደስ መሰኘት ነው። እግዚአብሔርን በሱ ባደረገው ነገር ቅድም እንዳልኳችሁ ዕውቅና እየሰጡ በእኛ ሕይወት ውስጥ እግዚአብሔር ላደረገው እያደረገም ስላለው መጽሐፍ እንደሚለው ሁሉ በሱ ሆነ፣ ከሆነውም አንዳችም ያለሱ የሆነ የለም ይላል። ስለዚህ ሁሉ የሆነው በማን ነው? በሱ ነው። ስለዚህ እሱ እንዳደረገ ዕውቀትን ተማምነን የምናወራ፣ ገንዘባችንን ተማምነን የምንናገር፣ ጉልበታችንን ተማምነን ወይ ደግሞ ሰዎቻችንን እንዲህ እንድንሆን ያበቁን ናቸው ብለን የምናስባቸውን ዕውቅና እየሰጠን መሄድ አይደለም። ለእግዚአብሔርና ለስራው ዕውቅና መስጠት። ብዙ ሰው እግዚአብሔር እንዲረዳውና ባሰበው ነገር እንዲያሳካለት ይለምንና የተሳካለትለት ምስጋና የሚያቀርበው ጭፈራ ቤት ነው። ውሸት ነው፣ ውሸት ነው። የምርቃት ቀን ቤተ ክርስቲያን የሚመጣ ስንት ሰው ነው? ትምህርት ተምሮ አልቅሶ በእንባ እግዚአብሔር ቢረዳኝ ብሎ ተፈትኖ እግዚአብሔር ረድቶት የምርቃቱ ዕለት ቤተ ክርስቲያን ገዋኑን ፎቶ ሊነሳ ይዞ የመጣ ሰዋል። ቤት ነው ድግስም እናረግ፣ ድግስ ደግሰን እኛንን የምንደሰትበት ጎበዝ መባል እንወዳለን። ሰሪውን ግን ያከናወነልንን ግን በእኛ ሕይወት ውስጥ የሆነውን እንድንሆን ያደረገውን በእኛ ላይ የሰራውን የእግዚአብሔር ጸጋ ዕውቅና መስጠት ነው ማክበር፣ ዕውቅና መስጠት ነው መባረክ እግዚአብሔርን። የእግዚአብሔር ሰዎች ይገባዋልና። መዝሙር 104 የሚለው ይሄ ነው። ትልቅ ነው፣ እኩያ የለውም። እንደሱ ያለ ስለሌለ እንባርከዋለን። እግዚአብሔር ትልቅ ነው እያለ በስራው ኃያል ነው፣ በፍቅር ኃያል ነው። በአደራረጉ እኩያ የሌለው እሱ ብቻ አምላክ እንደሆነ ለአሕዛብ እናወራለን። እሱ ነው እግዚአብሔርን መባረክ፣ እሱ ነው እግዚአብሔርን መቀደስ። መቀደስ እንደሱ ያለ እኩያ ያለው በእኛ ሕይወት ውስጥ ባለቤትነት ይዞ እኛን ለዚህ ያበቃን ሌላ እንደሌለ ማረጋገጥ ነው እግዚአብሔርን መባረክ። የእግዚአብሔር ሰዎች ለዚህ ነው እግዚአብሔርን ስራ ግሩም ነው በሉት ይላል አይደለ? እግዚአብሔርን ምን በሉት? ስራ ግሩም ነው በሉት። የዛኔ ነው በእግዚአብሔር የሆነው ነገር እሱ እንጂ ሌላ ማንም በእኛ ሕይወት ውስጥ አንዳች ነገር እንዳላደረገ ከጎናችን የሆነ ከእኛ ጋር የሆነ እስራኤልን እግዚአብሔር በምድረ በዳ ውስጥ ማንም አጋዥ በሌለበት በዛ አብሮ የነበረ እሱ ነው።
እነሱ የሚኖሩበትን ድንኳን መኖሪያው ያደረገ ከዛም ቀጥሎ በእኛም ዘመን ከእኛ ጋራ እኛን መስሎ ለመኖር ዙፋን ሰማያትን ክብርን ቅድስናውን የተወ ከእኛ እንዳንዱ ለመሆን እኛን እንደገና ከፍ አድርጎ ለማንሳት የመጣ እንደሱ መዳናችንን የሰራ ማንም የለም። ክብር ለሱ ይሁን። ምስጋና ያለው አለ ለሱ። ቅዱስ ዳዊት በዜና መዋዕል አንደኛው ምዕራፍ 16 ቁጥር 4 ላይ ከጌታ ታቦት ፊት እንዲያገለግሉና የእስራኤልንም አምላክ ጌታን እንዲያወድሱት እንዲያመሰግኑትና እንዲያከብሩት ሌዋውያን ወገን ሾመ ይላል። ምን እንዲያረጉ ነው? በቃል ኪዳን ታቦት ፊት ሆነው እንዲያገለግሉ የእስራኤልን አምላክ እግዚአብሔርን ጌታን እሱን እንዲያወድሱት እንዲያመሰግኑትና እንዲያከብሩት ከሌዋውያን ወገን ሰዎችን ሾመ። እነዚህ ሲሾሙ እግዚአብሔርን በመዘመር ብቻ ሳይሆን በነፍሳቸው፣ በኑሯቸው፣ በአለባበሳቸው፣ በመውጣት መግባታቸው ሁሉ እግዚአብሔርን ያከብሩ ዘንድ እነዚህን ሾመ። ቅዱስ ዳዊት እንዲበሉ ነው ያላቸው። እንዲበሉ ወደ ታች ያነበባችሁ ስትሄዱ የምታገኙት ቃል ነው። ትእዛዝ ሲሰጥ እንዲህ አላቸው። የኛ ጌታን መባረክ እንደ ለአህዛብ ምንድነው? አህዛብ ያውቁት ዘንድ በአህዛብ ፊት ስራውን መናገር፣ እሱ ብቻ አምላክ እሱ ብቻ ጌታ እንደሆነ ማረጋገጥ አህዛብም ያውቁት ዘንድ እድል ይሰጣል። ስለዚህ እንዲህ ይላል፣ ጌታን ከፍ ከፍ ማድረግ፣ በአሕዛብ መካከል ስራውን ማውራት፣ እሱን ማመስገን፣ ስራውን ያደረገውን ማስታወስ ነው። ስለ ምሕረቱ እያሰብን ተአምራቱን፣ ፍቅሩ ዘላለማዊ መሆኑን ሰዎች ሁሉ ይሰሙ ዘንድ ስለ ዘላለማዊ ክዳኑ፣ ስለ ማዳኑ፣ ስለ ውለታው ከዘላለም እስከ ዘላለም ድረስ ፍጥረት ሁሉ ተስማምቶ ጌታን ሊባርክ ስለሚገባ ዳዊት እንዲህ እንዲያደርጉ ሌዋውያንን ሾመ። ሌላ ጉዳይ የለንም። ይህንን መድረክ ተጠቅሜ አሁንም ለእናንተ መናገር እንፈልገው፣ ሌላ ጉዳይ የለንም። ጉዳያችን አንድ ነው፣ ጌታን መባረክ። ጉዳያችን አንድ ነው፣ አንድ ጌታ ከፍ ከፍ ማድረግ። በሚያውቁትም በማያውቁትም መካከል ስሙን መሸከም፣ በአሕዛብ መካከል ስሙን ማውራት። ቅዱስ ሐዋርያው ጳውሎስ እንደሚናገረው እንደዚህ ስሙን በአሕዛብ መካከል የሚሸከም ሰው የኛ ሌላ ጉዳይ የለንም። ጉዳያችን አንድ ነው፣ እሱ ጌታን ከፍ ማድረግ። ጌታን መባረክ፣ ጌታን ከማምለክ የአምልኮ ማዕከላዊ ክፍል ጉዳይ ሌላ የለንም። እግዚአብሔርን ከፍ ማድረግ ነው፣ እግዚአብሔርን ማመስገን ነው፣ እግዚአብሔርን ማምለክ ነው። እሱን መቀደስ የአምልኳችን ማዕከል ነው። የዚህ ኮንሰርት ዋና ዓላማ እግዚአብሔርን መባረክ ነው። ይህንን ከሳተ በዚህ ጉዳይ ላይ ሌሎች ሰዎች ከተነገሩ እጅግ አስቸጋሪ ይሆናል። ስለዚህ የጌታን ታላቅነትና መልካምነት መናገር ነው፣ እሱን መባረክ። ይህም የእግዚአብሔር ቃል እንደሚናገረው ከነፍስ የሚወጣ ከውስጥ የሚወጣ
ሰዎች አይተን ስሜት እንዲሰማን አይደለም። አምልኮ የነፍስ እንጂ የስሜት አይደለም። ስሜት ምንም አይነት መንፈስ አይፈልግም። ስለዚህ ብዙ ጊዜ ሞቅ ካለን የመንፈስ ጉዳይ አይደለም፣ የስሜት ጉዳይ ነው። ነገር ግን ከነፍስ ሲሆን ይሄ መንፈስ ስለሚፈልግ በስሜት መሞቅ አይፈልግም። ከነፍስ ሲሆን ግን መንፈስ ቅዱስ ያነሳሳው በነፍስ የተነካሰው በመንፈስ ቅዱስ የተነካሰው የሚያደርገውን ነገር ነው የምታረጉት። የዛን ቀን እናንተ ተነክታችሁ ነው የምታረጉት እንጂ ሲሰማችሁ ደስ ያላችሁን ነገር የማድረግ ጉዳይ አይደለም። መንፈስ ቅዱስ በውስጣችን ሲቃትት እኛ መንፈስ ቅዱስ ለእግዚአብሔር እንደሚገባ ሲነግረን የምናከናውነው ነገር ነው ጌታን መባረክ። ስለዚህ ነው ኢየሱስ ሲናገር ጌታ መንፈስ ነው ይላል። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 23 እና 24 ላይ ጌታ ምንድነው ይላል? መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ የሚያመልኩበት ጊዜ መጥቷል። ጊዜው መቼ ነው? አሁን ነው ይላል። ስሙ ይባረክ። የሚያመልኩት እንዴት ያመልካሉ? በእውነትና በመንፈስ። በእውነትና በመንፈስ ጌታን እንድንባርክ እኔና እናንተን እግዚአብሔር ይጋብዘናል። ስለዚህም ዝማሬ ስሜት አይደለም። የአሁን ዘመን ዝማሬዎች ብዙዎቹ የግለሰቡን ስሜት የሚያወሩ ናቸው። ራበኝ፣ ጠማኝ፣ ደከመኝ፣ ራቁቴን ሆንኩ፣ ስለሰጠኝ ቤት ስለሰጠኝ አመሰግናለሁ፣ ሆዴ ስለሞላ፣ እንደዚህ ናቸው ብዙ ዝማሬዎች። አሁን ብዙዎቹ የሚዘሉትም ስለጠገቡ ነው። ብዙዎቹ እኛን ያማከሉ ናቸው። ብዙዎቹ ዘማሪውን ነው የሚያማክሉት። ዘማሪው ከደበረው አይዘምርም። እውነቴን ነው የምነግራችሁ። ዘማሪው ይደብረዋል፣ ከደበረው አይዘምርም። ገና ነዋ። አሁን ስሜት ነው። ከመንፈስ ሲሆን ለምን አትገረፍም? ለምን መከራ አትበላም? ለምን አታለቅስም? ለምን ዘቅዝቆ አይሰቅሉህም? እግዚአብሔር ይክበር ትላለ። ስሙ ይባረክ። ለምን አይዘቀዝቅም? ከነፍስ ነው ይሄ፣ ከመንፈስ ነው ይሄ። ካልሆነ አጉርፈት ሄዳል። ብዙዎቻቸውን አውቃለሁ፣ አጉርፈው ሄዱ። አትለብስም ዛሬ ሲባል አሪ ይቅርባቸው፣ ገደል ግቡ፣ ጥሎ ይሄዳል። ስራ በዝቶብኛል ብሎ ጌታውን ማምለክ ያቆመም አለ። ትዳር ሲይዝም አልተመቸውም፣ እሱም አለ። በቃ መድረኩ አልተመቸኝም ብሎ የተወ ብዙ አለ። አይደለም ማገልገል ቸርቹን ያቆማል። ውሸት ነው? ውሸት ነው ወይ? እነዚህ ሰው የሚያዩ ሰው የሚከተሉ ናቸው። እውነት ነው፣ ይከብዳል። ቁምጥጥ ነው የሚለው። አይመችም፣ በተለይኛ ቤት አይመችም ለማገልገል፣ ኮመጥጣል። ግን እውነተኛ ከእግዚአብሔር የሆነ ከመንፈስ የሆነ ሰው ሲመቸው አይደለም፣ ሳይመቸው ጌታውን ያከብራል። በባዶ እግዚአብሔርን ያከብራል። ሳይሆንም ያከብራል። ሲሞላም ያከብራል። ሲጎልም ያከብራል። ስሙ ይባረክ። ለዚህ ነው ሐዋርያ ቅዱስ ጳውሎስ ጢሞቴዎስን ቢመችም ባይመችም በጊዜው አለጊዜውም ጌታ ኢየሱስን ስበክ። ይሄ ነው ከነፍስ ሲሆን እንዲህ ነው ለእግዚአብሔር የምናደርግ። ሁኔታችንን ጠብቀን አይደለም፣ ስሜታችንን ጠብቀን አይደለም፣ ሲመቸኝ አይደለም እዚህ ጋር ምቆም፣ ደስ ሲለኝ አይደለም፣ እኔ የተመቸኝን አይደለም፣ ጌታ ይመቸው እንጂ። አገልጋዩ ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ምን አለ? ያው የእግዚአብሔር ሰው ስጋን ከክፉ ምኞቱ ጋር ምን አደረጉት ይላል? ሰቀለው ይላል። የእግዚአብሔር ሰው ስጋን ሰቅሎ ነው ጌታውን የሚያከብረው። ስቅል እኔ አይደለሁም፣ እኔ ሕያው አይደለሁም፣ አሁን ግን በእኔ የሚኖር ጌታ ነው የሚል ሰው እሱነቱን ለእግዚአብሔር ማንነቱን በመስጠት የሚያገለግል ሰው እንጂ ስሜቱን የሚያገለግል ሰው ጌታን አያውቀውም። ስሜትን የምታገለግል ጌታን አያውቀውም።
በምንም ሁኔታ ውስጥ አገልግል። ደስ ስላለኝ እንደዚህ አልለብስም። ይሄ የኔ ዩኒፎርም የጌታ በመሆን የለበስኩት እንጂ ለመዝናናት ስለሚመቸኝ እናንተ እንድታከብሩኝም አልለብስም። ለእግዚአብሔር ክብር ግን እለብሳለሁ። ክብር ለሱ ይሁን። መጨረሻ ላይ ዳዊት ምክንያቱ ምንድነው? የዳዊት ምክንያት እግዚአብሔርን ለማክበር የዳዊት ምክንያት ምንድነው? እኔና እናንተም እግዚአብሔርን ለመባረክ ምክንያቶች አሉን ወይ? ምክንያቶቻችን ከምን ጋር ተያይዘው ያሉ ናቸው? ዳዊት እንዲሁ ነካ አርጌ መዝሙሩ ውስጥ ዳዊት ያለውን ነገር ነካክቼ አልፋለሁ። ይሄ መዝሙር 103 ላይ ያለው ሐሳብ ነው። ዳዊት ከሁሉ በፊት ኃጢአትን ይቅር የሚል በደልን የሚደመስስ አምላኩን እግዚአብሔርን ብቻ እሱን ስለ ምህረቱ ያመሰግነዋል። ስለ ምህረቱ እግዚአብሔርን ስለ ይቅርታው እንደዚህ ነው የሚለው በሌላ መዝሙር ላይ ቸር ስለሆነና ፍቅሩ ዘላለማዊ ስለሆነ እግዚአብሔርን አመስግኑ ይላል። መዝሙር 104 105 106ም ስታነቡ እግዚአብሔርን የሚያመሰግንበት ምክንያትን ነው ዳዊት የሚናገረው። ዳዊት እግዚአብሔርን አመስግኑ የሚልበት ሁለተኛው ምክንያቱ እንዲህ ነው። ደዌን ሁሉ የሚፈውስ ስለሆነ እግዚአብሔር ፈዋሽ ነው። ታምናላችሁ? ይፈውሳል። የድሮ አይደለም፣ ዛሬም ይፈውሳል። ካመናችሁ ነው። ካመናችሁ እግዚአብሔር ዛሬም ይፈውሳል። በተለይ በጣም እጅግ ደስ የሚለኝ ፈውስ አለ። ከኃጢአት በሽታ የሚፈውሰንን አምላክ ማመስገን መልመድ። የኃጢአት በሽታ አያቆስልም ብቻ፣ የኃጢአት በሽታ ይገላልም። ሞት የሚያመጣ ነው የኃጢአት በሽታ። ከዚህ ከኃጢአት በሽታ የትም ውጭ ሀገር ሄደ ሪፈር ተብለ የምትፈወሰው አይደለም። ወደ ጌታ ግን ስትቀብ ፈውሳል፣ ማዳኑዋል፣ መዳሰሱዋል። ፈቅጃለሁ ንጻ የሚል ጌታ ነው ያለን። ስሙ ለዘላለም ይባረክ። አልገባችሁም? እናንተ ካቶሊኮች ጨብ ታረጋለ። እኔና እናንተ እግዚአብሔር ይመስገን። አሁን ስታመሰግኑ ከገባችሁ ኦፕ ብላችሁ ነው ማመስገን። ነፍሳችሁ ካለቻችሁ ሰው ሲያጨብጭብ ከጎን ምናምን እኔም ኦፕ በሉ ስላልኳችሁ አጣርኩ። እኔና እናንተ ቤት መድኃኒት አለ። ለዓለም ሁሉ የሚሆን መድኃኒት የትም አታገኙ። እኛ ቤት መድኃኒት አለ። ቅዱስ ቁርባን የሚበሉት አይደለም ከስጋ ቁስል ከነፍስ ሞት ይድናሉ። ይሄንን ነው ኢየሱስ የተናገረው። ታምናላችሁ ካቶሊኮች? ኢየሱስ ምን ብሏል? ከዚህ የሚበላ ለመድኃኒት ቅጠል ቆርጦ አልሰጠኝም። መድኃኒት እንደሆን ቆርጦ የሰጠኝ ስጋውን ነው ያፈሰሰልኝ። ሌላ ሽሮፕ የለም። የኔ መድኃኒት ደሙ ነው። ስሙ ይባረክ። ይሄንን ይፈውሳል፣ ያድናል ስል ያድናል። አትቅበዝበዝ። እውነቱን ነው ምነግር። በእኔ ቤት መድኃኒት አለ። ኮርቼ ነው ማውራው። አሁንም እናገራለሁ። እኔ የማቀው የክርስቶስ ኢየሱስ ስጋና ደሙ በወጣበት በዛ አጋንንት እንኳን አይችልም፣ አይቆምም በፊቱ። ክብር ለሱ ይሁን። እኔ ይሄንን አምናል። ይፈውሳል። እስቲ ጸጥ ብለህ ቅረብ። የትኛውም ችግር ከዚህ ጌታ በላይ ሆኖ አይቼ አላውቅም። ክብር ለስሙ ይሁን። እኔ አይቻለሁ። አይኔ አይቷል። ካንሰር ሲድን፣ HIV ሲድን፣ ሽባነት ሲተረተር፣ አጋንንት ሲወጣ፣ ሁሉ አይነት ደዌ ፍጹም ሲፈወስ እኔ አይኔ አይቷል። የድሮ አይደለም ማውራው፣ የአሁኑም ጌታ ነው ስሙ ይሁን።
ዛሬም ዳዊት እንደሚለው ሶስተኛ ነጥብ ላይ ሕይወታችንን ከጥፋት ያድናል። ሕይወትን ከጥፋት ያድናል። ዳዊት እግዚአብሔር ከሳኦልና ከጠላቶቹ ባሳረፈው ጊዜ መዝሙር ሲዘምር እንዲህ አለ። እግዚአብሔር አለቴ፣ እግዚአብሔር አምባዬ፣ እግዚአብሔር መድኃኒቴ አለ። መሸሸጊያ ምሽጌ ብሎ እግዚአብሔርን ይጠራዋል። ይዘምራል እኮ ዳዊት እግዚአብሔር ስላደረገለት ነገር እንዴት እንደሚዘምር። እግዚአብሔርን እንዲህ ይላል፣ ከጨለማ ወደሚደነቅ ብርሃን ሕይወትን የሚያወጣ እሱ ነው። ይህንን ጌታ ነው ዳዊት እግዚአብሔርን የሚያመሰግንበት ሰበቡ። አራተኛው ነጥብ ሕይወታችንን በፍቅርና በርህራሄ ይከልላል ይላል። ፍቅሩ ዘላለማዊ ነው። እንደዚህ ነው እግዚአብሔር በፍቅር አክሊል የከለለን፣ እግዚአብሔር የሸፈነን። እግዚአብሔር እንደ ንስር አይደለም፣ በንስር ክንፍ ኢየሱስም ብሏል። እግዚአብሔር እናንተን ስንት ጊዜ ዶሮ ጫጩቶቿን በክንፎቿ ውስጥ እንደምትሰበስብ እኔ እናንተን ለመሰብሰብ ስንት ጊዜ አለ። ስሙ ይባረክ። እንደዚህ ነው። ስለዚህ ምስጋና ይገባዋል። ይገባዋል ለዚህ ጌታ ክብር ለሱ ይሁን። ሌላ አምስተኛው ነጥብ ላይ ዘመናችንን በመልካም ነገር ያጠግባል ይላል። ዘመናችንን ሁሉ በምን ያጠግባል? መልካም ከየትም አይፈስም። መልካም ከሱ ዘንድ ብቻ ይፈሳል። እሱ ብሩህ ምንጭ ነው። ማንም ደግሞ ቢመጣና ቢጠጣ ዳግም ላይጠማ የሚችልበት ከዚህ ዓለም ምንም የለም። ግን ከዚህ የሚጠጣ ዳግም አይጠማም። ከዚህ የሚጠጣ ዳግም አይጨነቅም፣ አይታመም፣ አይረበሽም። ከዚህ አንቺ ከምትቀጂ ውሃ የሚቀዳ እሱ እንደገና ይጠማዋል። እኔ ከምሰጠው ውሃ የሚጠጣ ግን ዳግመኛ አይጠማም። ሕይወቴን ያድሳል። ስለ ስሙ በትክክለኛ መንገድ ይመራኛል። ሕይወትን ማደስ፣ በመልካም ነገር ማጥገብ የሚያውቅ እግዚአብሔር ነው። ሌላው ስድስተኛ ነጥብ ላይ የመጨረሻ ማስቀምጠው ምን ይላል መሰላችሁ? ጎልማሳነትሽን ለነፍሱ ነው። ጎልማሳነትሽን እንደ ንስር ያድሳል ይላል። አንዳንድ ሰዎች ገና ወጣቶች እያሉ ያረጁ አሉ። እንደኔ ሳትሆኑ አታርጁ። ወጣቶች ብዙ ጉልበት የተወሰደባችሁ ወጣቶች አላችሁ። ተስፋ የቆረጣችሁ፣ ባዶነት የሚሰማችሁ። እግዚአብሔር ምን ይላል መሰላችሁ? ለእስራኤል ልጆች መዝሙረ ዳዊት ትንቢተ ኢሳይያስ ምዕራፍ 40 ላይ ሲናገር እንዲህ ይላል፣ እኔን ከማን ጋር ነው የምትመስሉኝ? ንገሩት፣ ሁኔታችሁ ላይ ንገሩት። እግዚአብሔር ከማን ጋር መሰላችሁኝ ይላል። ከማን ጋር ትመስሉታላችሁ? ያላችሁበት ሁኔታ አትመስሉት ከእግዚአብሔር ጋር። ብርቱዎች ይደክማሉ፣ ኃያላን ይደክማሉ። እግዚአብሔርን የሚታመኑ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይበራሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም የሚል እግዚአብሔር ነው። ስሙ ይባረክ። ይሄንን የወልሽ ጎልማሳነትሽን ምን ያደርጋል ይላል? ያድሳል። እንደ ንስር ኃይልን የሚያስታጥቅ ክንዶችን የሚያበረታ እንደ እግዚአብሔር ማን አለ? ማንም የለም። እንዲህ ስለሚያደርግ እግዚአብሔርን ያመሰግናል። መዝሙር 104 ግን የምስጋናው ምክንያት ሌላ ነው። የምስጋናው ምክንያት ሌላ ነው። እግዚአብሔርን በእውነትና በመንፈስ የሚያመሰግንበት ትልቁ ምክንያት እንዲህ ነው ይላል። እግዚአብሔርን እንዲህ ይለዋል፣ አንተ እጅግ ታላቅ ነህ።
እግዚአብሔርን እንዲህ ይለዋል፣ አንተ እጅግ ታላቅ ነህ። ኤርምያስ ይህንን ቃል በትንቢተ ኤርምያስ ላይ ምዕራፍ 10 ቁጥር 6 ላይ እንዲህ የሚል ቃል ታገኛላችሁ። ጌታ ሆይ እንዳንተ ያለ የለም። አንተ ታላቅ ነህ፣ ስምህም ኃያል ነው። ትልቅ ነህ፣ አንተን መፍራት ይገባናል ይለዋል። ትልቅ ነህ። ነፍሳችን ልትባርክ የሚገባው ትልቅ ስለሆነ የሚገባው ስለሆነ እኔና እናንተ ለእግዚአብሔር ምስጋና ለማቅረብ እሱን ለማምለክ እሱን ለማክበር ሌላ ሰበብ ሳያስፈልገን የሚገባው ስለሆነ ራእይ ላይ ስታነቡ ምዕራፍ 5 ላይ ሰበብ የሌላቸው ሰዎች ረሃብ የሌለበት ጥማት የሌለበት ሐዘን የሌለበት ጨለማ የሌለበት የሚኖሩ በሰማይ ከሱ ጋር በክብር የተቀመጡ ቅዱሳን አባቶቻችን እናቶቻችን ሰማዕታት ጻድቃን እግዚአብሔር በቃሉ እንደተናገራቸው እነዚህ ምን ይሉታል? አንተ ይገባሃል ይላሉ። ይገባዋል አይገባው? ይገባሃልና ስግደት፣ ይገባሃልና ምስጋና፣ ይገባሃልና አምልኮ ይሉታል። ይገባዋላ። ስጋዬ ቢበሰብስ ይገባዋል። ስንፍና አታውሩ። ኢዮብ እንደዚህ ነው አለ። ጀግና ሰው ስጋው ቢበሰብስም ስንፍና ማውራት አይፈልግም። እግዚአብሔር ይመስገናል። ስንፍና አያወራም። ስጋው ቢተላ ያለው ሁሉ ቢጠፋ እንኳን አንቺ ሰነፍ አላት። ስንፍና የምታወራውን ነፍሱን፣ ስንፍና የምታወራውን አጥንቱን እንዲህ አላት፣ አንቺ ሰነፍ አላት። ጌታ ይባረክ። እንደዚህ የእግዚአብሔር ሰው ስለሚገባው ስጋው ስለቆሰለ ከእጁ ያለው ነገር ስላጣ አይደለም። እግዚአብሔር ትልቅ ነው፣ ምስጋናም ይገባዋልና እኔና እናንተ የምናደርግበት አንዱ ሰበብ ነው። እግዚአብሔር እኮ ምን አለው ዳዊት? አንተ ትልቅ ነህ፣ ብርሃንን እንደ ልብስ የለበስክ፣ ሰማያትን የዘረጋ፣ በደመናት ላይ የሚራመድ፣ በነፋሳት ክንፎች የሚሄድ እንዳንተ ያለ የለም። ትልቅ ነህ፣ እንደሱ ያለ የለም። ይገባዋል። እንደዚህ ስለሆነ እግዚአብሔር ትልቅነቱ ከነፍስ በሚወጣ ምስጋና የእስራኤል ልጆች በሙሴ ዝማሬ ላይ መዝሙር ሲዘምሩ ኦሪት ዘጸአት ምዕራፍ 15 ቁጥር 11 ላይ አቤቱ ጌታ ሆይ አሉ። አቤቱ ጌታ ሆይ ከአማልክት መካከል እንዳንተ ማን ነው? በቅድስና የከበረ በክብሩ የሚያስፈራ ድንቆችን የሚያደርግ እንዳንተ ያለ ማን አለ? ስለዚህ ክብር ይገባዋል፣ አምልኮ ይገባዋል፣ ምስጋና ይገባዋል። ስለዚህ ነው ዳዊት እግዚአብሔርን የሚያመሰግንበት። ለምን ሲዘምሩ ምን ያህል የእስራኤል ልጆች እነዚህ ተራሮች ለምን ፈሩ? ውሆች ከፊት የተነሳ ለምን ደነገጡ? የእግዚአብሔር ልጆች ውሃ ከፊቱ የሚሸሽ እንደኛ አምላክ ሌላ የለም። መከራ የሚሸሸው እንደኛ አምላክ የለም። ተራሮች የሚንቀጠቀጡለት እንደኛ ያለ አምላክ የለም። ስለኔና ስለናንተ ተራራን የሚያናግር አምላክ ነው ያለን። ክብር ለስሙ ይሁን። ታዲያ እግዚአብሔር ሰዎች እንደ እናታችን ማርያም እኔና እናንተም ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ምክንያቱም እግዚአብሔር ኃያል ነው። እሱ ብቻ የሚያደርገውን ድንቅ በእኔ ሕይወት ያደረገ እሱ ነው፣ ስሙ ቅዱስ ነው የሚል ከማርያም ጋር የሚተባበር እዚህ ጎበዝ አለ። የእግዚአብሔር ልጆች እኛም በዳዊታችን ጧት ጧት የምንደግመው የዘካርያስ የቅዱስ መጥምቁ ዮሐንስ አባት የሚዘምረው ዝማሬ አለን። እኛም በየማለዳ እንለዋለን። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ
አድርጓልና ስሙ ቅዱስ ነው። ከዳዊት ቤት ቀንድ ያወጣ የመዳን ቀንድ ያስነሳ በሱም ከጠላቶቻችን እጅ ነፃ ወጥተን አለ ፍርሃት በቅድስናና በጽድቅ በዘመናችን ሁሉ እንድናገለግለው በፊቱ ያኖረን እግዚአብሔርን እሱን መቀደስ፣ እሱን ማመስገን፣ እሱን ማምለክ ስራው ማድረግ የሚወድ ሰው ነው ዳዊት። በዘመናችን ሁሉ በቅድስናና በጽድቅ በፊቱ እንድንኖር እንድናገለግል አለ ፍርሃት እንድንሆን ወቀሳ የሌለው ነውር የሌለው በክርስቶስ ኢየሱስ ደም በማንጻት እኔና እናንተን እግዚአብሔር በፊቱ ማገልገልን የሰጠን ሰዎች እድለኞች ነን። ክብር ለሱ ይሁን። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ኤፌሶን ላይ ምዕራፍ 1 ሲናገር እንዲህ ብሏል። ቁጥር 3 መንፈሳዊ በረከትን ሁሉ በሰማያዊ ስፍራ በክርስቶስ ኢየሱስ የባረከን የጌታችን ኢየሱስ ክርስቶስ አባት እግዚአብሔር ይባረክ ይላል። እሱ ይላል ዓለም ሳይፈጠር በክርስቶስ መረጠን። ዓለም ሳይፈጠር በክርስቶስ መረጠን። እንዲያው በወደደው በልጁ በኢየሱስ ክርስቶስ አስቀድሞ እኔና እናንተን ልጆቹ እንድንሆን እሱ ደግሞ ወሰነን። ውስጣችን ልጅነት ያለ የልጁ መንፈስ በውስጣችን የሚቃትት ሰዎች ካለን ለአባቱ ክብርና ለአባቱ ፍቃድ ለአባቱ ዓላማ መስቀል ላይ ድረስ ተሰቅሎ እስኪሞት ድረስ አባቱን እንዳከበረ እግዚአብሔርን በዚህ ምድር ላይ ሳናከብር እንዳናልፍ እግዚአብሔር ሳይከብርብን በኑሯችን በነፍሳችን ሳይነግስ በትራችን በኑሯችን በገንዘባችን እግዚአብሔር ሳይከብር በወጣትነታችን እግዚአብሔር ሳይከብር ባለን ነገር እግዚአብሔር ሳይከብር ዘመናችን አይለቅ። ዘመናችን በፊቱ ይለቅ። በቅድስና በፊቱ ይለቅ። በምስጋና በፊቱ ይለቅ። እንደ ማርያም እያገለገልን አሁንም የእግዚአብሔር ልጆች እሱን ደግሞ በሰው ልጆች መካከል እያበሰርን የሱን መልክ እየገለጥን ለሱ ክብር እያመጣን በፍጥረት መካከል የሱን ስም እያመሰገንን መሮን እንድንችል ጌታ ጸጋውን ያብዛልን። ክብር ለአምላካችን ለእግዚአብሔር ይሁን።